ለምን መጣሽ እንዴ? ምን ማለት ነው ለምን መጣሽ ማለት? እንደዚህ ሆነሽ እያየሁሽ። ሰላምዬ ሀኒ ተረጋጊ እስኪ። ለምንድን ነው የመጣሽ? ቆይ እስኪ ተረጋጊና መጀመሪያ የሆንሽውን ነገር ንገሪኝ ሀኒ። ምንም እንዳልሆንኩኝ እኮ ነግሬሽ ነበር። ኧረ እባክሽ ምንም ሳትሆኝ ነው እንደዚህ የምትሆኚው? አንዳንዴ እሑድ ብሶሽ ያውቃል። ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቂው? ሀኒ ድብቅ ለመሆን ፈልጌ ሳይሆን ነገሩን እንዴት እንደምነግርሽ በጣም ግራ ገብቶኝ ነው። ቆይ ይህን ያህል ምን ቢገጥምሽ ነው? ሰላምዬ ተዘረፍኩ። መቼ? በአደባባይ ነው የተዘረፍኩልሽ። ለአባትሽ መታከሚያ ያልሽውን ገንዘብ ተዘረፍሽ እንዴ? እሱ ቢሆንማ በምን እድሬ። እሺ ታዲያ ምንድን ነው? ሰላምዬ ታሪኬን ነው የተዘረፍኩት። ታሪኬን? ቆይ የምን ታሪክ? ሰላምዬ ይሄ ነገር አይደለም ለሌላ ሰው ለኔ ራሱ ትንግርት ሆኖብኛል። እርግብ ይዛ የመጣችው ታሪክ የኔ ታሪክ ነው። እኔ ምን እያልሽ እንደሆነ ምንም አልገባኝም። ቆይ እንዴ ሀና ያምሻል እንዴ? ምንድን ነው እያወራሽ ያለሽው? አውቃለሁ ሰላምዬ ነገሩ ሁሉ የሌለው ነው፣ ግን እውነታው እንደዛ ነው። ቆይ እንዳነጋገርሽ ከሆነ እህታችሁ ሀሴት ሳትሆን እኔ ነኝ እያልሽኝ ነው? አውቃለሁ ሰላምዬ ነገሩ ሁሉ ምንም የሌለውም፣ ግን ነገሩ እንደዛ ነው። በፍጹም በፍጹም እኔ ይህንን ላምን አልችልም። ቆይ አልገባኝም። እርግብን ከዚህ በፊት ታውቂያት ነበር? በፍጹም ሰላምዬ እኔ እናንተ ቤት ነው ያየኋት። እሺ ታዲያ ይሄ ሁሉ ነገር እንዴት ሊሆን ቻለ? እስኪ ንገሪኝ ሰላምዬ። እኔም በጣም ግራ ገብቶኛል። አባዬ ጋር የነበረው የልጅነቴ ፎቶ እሷ ለጋዜጠኛ ያሳየችው ፎቶ፣ በዛ ላይ ደግሞ አድርጎ የነበረው መስቀል እጇ ላይ አይቼዋለሁ። ማለት ቆይ አልገባኝም። እርግብ ሌባ ናት? እርግብ እህቴ ሰርቃኛለች እያልሽኝ ነው? እንደዛ ነው ነገሩ ሰላምዬ። በፍጹም ይሄማ በፍጹም ሊሆን አይችልም። ሀና አንቺ የኔ እህት? በፍጹም ይሄንን ላምን አልችልም። አንቺ የኔ እህት ልትሆኛችኝ